ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቼ ደህና ናችሁ ወይ? እንኳን ወደ ጸጋችሁ ዩቲዩብ በሰላም መጣችሁ እላለሁ። እንግዲህ ፖስት ካረኩኝ በጣም ረጅም ጊዜ ሆነኝ፣ ጠፋሁ አውቃለሁ። መጥፋቴ እንግዲህ ይቅርታ ይደረግልኝ። ያው ሰበብ አይጠፋም፣ ግን መዘርዘሩ ብዙም ጠቃሚ አይደለም ብዬ አስባለሁ። ዛሬ እንግዲህ በአዲስ ቪዲዮ ወደ እናንተ መጥቻለሁ። እርግጠኛ ነኝ ይጠቅማቸዋል ብዬ አስባለሁ። እንግዲህ በርስቱ ላይ እንደምትመለከቱት ዛሬ መጣሁት ስለ ቺያ ሲድ ያለኝን እውቀት ወይም ደግሞ እየተጠቀምኩበት ያለውን ወደ እናንተ ላካፍል ነው የመጣሁት። እንግዲህ ይህንን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንሁን እላለሁ። ሰላም ካለውበት ለሁላችሁም ይድረስ እጀምራለሁ። ዛሬ እንግዲህ የመጣሁት ቺያ ሲድ በብዛት አናውቀውም እኔ አላውቀውም ነበረ እውነት ለመናገር ያው በሚዲያ ምናምን ነው እንጂ የማውቀው እንደዚህ አይቼው አላውቅም ነበረ። በአብዛኛው እንግዲህ አዲስ ነገር ለመጠቀም እንትን እንላለን። እኔ በብዛት አዲስ ነገር ማላውቀው ነገር ለመጠቀም ትንሽ ሁሉ ነገር በደንብ ካወቅኩኝ በኋላ ቢሆን እመርጣለሁኝ እና ለዛ ነው ቶሎ ያልጀመርኩት። ቆይቻለሁ የሰማሁት፣ ግን እርግጠኛ ስላልሆንኩኝ በደንብ ካጠናው በኋላ ነው እንግዲህ መጠቀም የጀመርኩት። እንግዲህ ይሄኛው ሁለተኛው ቀረቴ ነው ከጀመርኩኝ ማለት ነው። አንደኛውን ጨርሼ ይሄኛው ሁለተኛው ኦልሞስት ሊያልቅ ወደዚህ ጋር ደርሷል። እንግዲህ ቺያ ሲድ በውስጡ ብዙ ነገሮች አሉ። እንግዲህ ከማውራቴ በፊት ይሄኛውን የምጠቀመው ክብደት ለመቀነስ ነው የምጠቀመው ማለት ነው። ግን እንደ ምግብ ግብአትነትም ይሆናል። ከተለያየ ነገር ጋር እየቀላቀልን ከወተት ጋር፣ ከእርጎ ጋር፣ ከሙዝ ጋር፣ ከፍራፍሬ ጋር እያደረግን መጠቀም እንችላለን። ብዙ ንጥረ ነገሮች አሉ። እንግዲህ አሁን ልጠቀም የፈለግኩት መጀመሪያ ለብ ባለ ውሃ ውስጥ ነው ማደርገው። ለብ ያለ ውሃ ነው የምጠቀመው። የእኔ ብርጭቆ እንግዲህ ትልቅ ነው ያደረኩት፣ ምክንያቱም 2 ማንኪያ ስለምጠቀም ማለት ነው። 2 ማንኪያ ቺያ ሲድ። ይሄ እንግዲህ ከ250 ኤምኤል በላይ ይሆናል፣ ወደ 500 ኤምኤል ይሆናል። ለ250 ሚሊ ሊትር ወይም ደግሞ ሩብ ሊትር የምትጠቀሙ ከሆነ 1 ማንኪያ መጠቀም ትችላላችሁ። እኔ ግን ተለቅ ስለሚል 2 ማንኪያ ነው የማደርገው። እንግዲህ ይሄንን እንደ ተልባ ነገር ነው እና እንትን ይላል፣ ወፈር ይላል። ከዚህ ቲክነሱ ትንሽ መጨመር አለበት። እንዲሁ ወዲያውኑ አድርጌው ወዲያውኑ መጠቀም አይቻልም። እንግዲህ ግብአት የሚያስፈልገው ውፍረት ለመቀነስ ለምትፈልጉ፣ ኤክሰርሳይዝ መስራት በብዛት አላለ ላይመች ይችላል። ከስራ ጋር ከልጅ ጋር በቃ ላይመቸን ይችላል። ወይም ደግሞ አላለ ቀጣይነት የሌለው ነገር ላይሆን ስለሚችል ይሄንን ብንጠቀም በብዙ እንጠቀማለን። 1 ክብደት እንቀንሳለን፣ 2 ደግሞ ጤናችንን እንጠብቃለን ማለት ነው። በዝርዝር እናገራለሁ። ይህንን 2 ካደረግኩ በኋላ ሎሚ ግማሹን ነው የማደርገው። እኔ የማደርገው ልክ ልጠቀም ስል ነው እና ማር እጠቀማለሁ። ይሄ ናቹራል ሃኒ ይላል። እንግዲህ ስለዚህ የምታውቁ ትነግሩኛላችሁ። እኔ ብዙም እዚህ አዲስ ነው ብዙም አላውቀውም፣ ግን የተመቸኝ የማር አይነት ነው። ስለዚህ እሱን ነው የምጠቀመው። ለእኔ ረድቶኛል። እንግዲህ እናንተ ባላችሁበት ምርጥ ነው የምትሉ የማር ወለላ መጠቀም ትችላላችሁ። ይህንን እንግዲህ እዚሁ ጥንከር ብሎ እንዳይቀርብኝ አማስለዋለሁ። በጣም የመጠንከርና አንድ ቦታ ክምችት ማለት ነገር ስላለው ቦታውን እንትን እንዳይ አማስለዋለሁ ማለት ነው።
በአብዛኛው ሰዎች ሲናገሩ ወይም ደግሞ አስተያየት ሲሰጡ እሰማለሁ። ይህንን ስጠቀም ሆዴ ቁስለት ይሰማዋል፣ ሰገራ ደረቀ ይላሉ። ያ የሚሆንበት ምክንያት ለምንድን ነው? አንድን ነገር መጀመሪያ ጊዜ ስንጠቀም ከትንሽ መጠን ጀምረን ነው እየጨመርን የምንሄደው። በቀን ከ1 እስከ 3 ማንኪያ መጠቀም እንችላለን። እንዳልኳችሁ ይሄ አሁን እኔ የማዘጋጀው ከምግብ ጋር የተደባለቀ ሳይሆን ይሄ ለውፍረት በባዶ ሆድ ውፍረት ለመቀነስ በባዶ ሆድ የምንጠቀመው ውህድ ነው ማለት ነው። ይሄኛው እናደርገው። ስለዚህ ብዙ ከፍተኛ የሆነ ፋይበር ስላለው ምን እናደርጋለን? ብዙ ውሃ በአንዴ ጭልጥ አድርጎ መጠጣት ሳይሆን ትንሽ በቂ የሆነ ከ2 ወይም ደግሞ 3 ሊትር ፈሳሽ መውሰድ አለብን። ምክንያቱም ይሄ የሚረዳው ለሆድ ድርቀት ይረዳል፣ ሆድን ያለሰልሳል። እንደገና ደግሞ ካልሽየም አለው፣ ለአጥንት ለጥርስ ይሆናል። ለእርጉዝ ወይም ደግሞ ነፍሰ ጡር ለሆነች እናት ደግሞ የሚያስፈልግ ለማንኛውም ሰው ለቆዳም የሚያስፈልግ ኦሜጋ 3 በከፍተኛ መጠን ያለው እንግዲህ እንትን ነው ቺያ ሲድ ማለት ነው። እና ይሄንን ለ15 ደቂቃ እናስቀምጠዋለን። አንዳንዴ 15 ደቂቃም ሆኖ እንደምንፈልገው አይነት ቲክነስ ወይም ደግሞ ውፍረት ላይመጣ ስለሚችል ምን እናደርጋለን? ለጠዋት የምንጠቀም ከሆነ ጠዋት ነው ወይስ ስለዚህ በባዶ ሆድ ስለሆነ የምንጠቀመው ጠዋት ለምንጠቀም ፍሪጅ ውስጥ ማሳደር እንችላለን፣ ማታ አድርገን ማለት ነው። ግን ሎሚውንና ማሩን ሳናደርግ ነው ብቻውን ለብ ባለ ውጪ እናስቀምጠውና ከዛ በኋላ ወደ ፍሪጅ ማስገባት እንችላለን ማለት ነው። ያ የሚሆነው ምንድነው? ቲክነሱ መጨመር አለበት ለሚፈለገው እንዴት ልበላችሁ እንደሚዝልግልግ እንዲል ወይም ደግሞ ጄሊ ላይክ እንዲሆን ያስፈልጋል። ይሄ ትክክለኛው ደረጃ ላይ የሚደርሰው እሱ ነው። እና ዋና ምርታውን እኔ የገዛሁት ምንድነው ብዬ ፈልጌ ኦርጋኒክ የሚለውን ነው የገዛሁት። ማስታወቂያ አይደለም፣ ግን ያው እንድታውቁት ብዬ ነው። ይሄ ሆል ቺያ ሲድስ ይላል። ሆል ቺያ ሲድስ የሚለውን ነው እኔ እየተጠቀምኩ ያለሁት ቢረዳችሁ ከሆነ ማለት ነው። እና ለእኔ በጣም ጠቅሞኛል። ይሄ ምንድነው የሚጠቅመው? የሰውነታችንን ለምሳሌ አሁን እዚህ ሀገር በጣም ቀዝቃዛ ነው። ብዙ ጊዜ ቫይታሚን ዲ እኛ ያው ጥቁር አይደለም፣ ጥቁር የሆነ ቆዳ ያለው ሰው ብዙ ሜላኒን ስላለው እንደሚታወቀው የፀሐይ ብርሃን በደንብ ነው የሚያስፈልገው። ወይም ደግሞ ቫይታሚን ዲ በጣም ከነጮቹ ይልቅ እኛ ያስፈልገናል በብዙ መጠን። ስለዚህ ይሄንን አናገኝም። ይሄንን ስለማናገኝ ምን እናደርጋለን? ካልሽየም በብዛት ይሄኛው ስላለው በሰውነታችን ውስጥ እንዴት ነው መነቃቃት የለም ያነቃቀዋል ለማለት ያክል ነው። በተጨማሪም በሌላ ቪዲዮ የምሰራው ይሆናል ስለ ቫይታሚን ዲ። እና ይሄ ካልሽየም አለው፣ ኦሜጋ 3 አለው። እንደገና ደግሞ በሰውነታችን ውስጥ ያለውን የስኳር መጠን ያስተካክላል። እንዴት ነው? ለምሳሌ አመጋገባችን እንደፈለግን ምናምን ከሆነ ያንን ያስተካክላል ማለት ነው። በየቀኑ መጠቀም አለብን። ግን አንድ ነገር እኔ የምመክራችሁ አንድ ነገር ስንጠቀም ለሰውነታችን ስንጠቀም በተለይ መድኃኒት ላይፍ ታይም የሆነ መድኃኒት ለምንወስድ ደም የሚያቀጥን መድኃኒት የሚወስዱ ሰዎች ካሉ ይህን የምታዳምጡ ካሉ ለእነሱ አይመከርም። ወይም ደግሞ ሐኪምን አማክረው እንዲህ ላረግ ነው ልውሰድ ወይ ተብሎ የሚያክማቸውን ሐኪም አማክረው ያንን ውህድ ወይም ደግሞ እንትን ውጤት መጠቀም
ይችላሉ ማለት ነው። ስለዚህ ዝም ብለን አንድ ነገር አሁን እኔ ስለነገርኳችሁ ዝም ብላችሁ ሳይሆን ለምሳሌ በየቀኑ የምትወስዱት የመድኃኒት ካለ በየቀኑ የምትወስዱት መድኃኒት ካለ ሐኪማችሁን አማክራችሁ ይህንን ልወስድ ነው ምናምን ማለት ያስፈልጋል ማለት ነው። ስለዚህ እንግዲህ አያችሁ አሁን 2 ማንኪያ ነው ያረኩት፣ ግን ቲክነቱ ገና ራሱ አሁን ትዘል አያችሁ ወደ እንትን እየመጣ ነው። ከስር ወደ ላይ እየመጣ ነው። ከስር ወደ ላይ እየመጣ ነው እና ብዙ ፋይበርስ ስላለው ይሄንን ቺያ ሲድ ስንጠቀም ፈሳሽ ብንወስድ ውሃ ቢሆን ይመረጣል። አንዳንድ ጊዜ ውሃ ጠጣለው እንልና ግን የሰውነታችን ውስጥ ያለውን እንዳለ ንጥረ ነገር ጠራርጎ እንዲወጣ የሚያደርግ አጠጣጥ እንጠጣለን። ምንም ጥቅም የለውም። ምንድነው እሱን ጭልጥ የምናደርግ ከሆነ ያ ጥቅም የለውም። ውሃን ቀስ ቀስ እያለ በተገቢ ሁኔታ ቀስ ቀስ እያለ በቀን ውስጥ የምንጠቀመውን የውሃ መጠን መውሰድ ያስፈልጋል ማለት ነው። እኔ ይሄ ውጤቱ በተለይ አለ አይደለ ወደ ሆድ አካባቢ ያለው በጣም ነው የሚቀላችሁ። እንዳልኳችሁ ቁስለት ይሰማኛል። የመጀመሪያ አካባቢ 3 ቁስለት ይሰማኛል፣ ሆዴ ቆሰለ፣ ደረቀ ለምትሉ እንዳልኳችሁ በደንብ አርጋችሁ ፈሳሽ መውሰድ አለባችሁ ማለት ነው። እና ብዙ ጊዜ ይሄንን ስንወስድ ደግሞ አንድም ውፍረት ለመቀነስ ሊረዳን የሚችለው እንዳይረበን ያደርጋል። በአብዛኛው የስኳር መጠንን ይቀንሳል አላልኳችሁ? የስኳር መጠንን ባላንስ ወይም ደግሞ ባላንስ እንዲሆን የሰውነታችን ደም ውስጥ ያለው የስኳር መጠን ባላንስ ወይም ደግሞ እንዴት ነው እንዲሆን የተመጣጠነ ወይም ደግሞ ለሰውነታችን በቂ እንዲሆን ስለሚያደርግ የረሃብ ስሜት የለም። በአብዛኛው የስኳር መጠን በውስጣችን በሚበዛ ጊዜ ኢንሱሊን ስለሚመነጭ የምግብ ፍላጎት ወይም ደግሞ ምግብ ለመብላት ፍላጎት ይጨምራል ማለት ነው። ስለዚህ ይሄ የሚያደርገው ምንድነው? የስኳራችን መጠን እንዲቀንስ ስለሚያደርግ ማለት ነው። አይረበንም። እንደገና ይሄ የጥጋብ ስሜት ይሄ ራሱ እንትን ብላችሁ የሆነ ፉል ነገር ትሆናላችሁ። በጣም በቃ ጥግብ ያለ ስሜት ነው የሚሰማው እና እንደዛ ነው። እንግዲህ ጥያቄ ካላችሁ እንግዲህ ጠይቁ። እኔ እንግዲህ ተጠቅሜው በጣም ተስማምቶኛል። በጣም ወድጄዋለሁ። በተለይ ወደ አካባቢ በጣም ደስ የሚል ነው። እንዳልኳችሁ ግን አሁንም አጽንቼ የምነግራችሁ የደም ማቅጠን መድኃኒት የምትወስዱ አይመከርም። ምክንያቱም ይሄ ራሱ ደም ማቅጠን ውስጡ ስላለው ማለት ነው። ስለዚህ እርጉዞች መጠቀም ትችላላችሁ። ምክንያቱም ኦሜጋ 3 ስላለው በጽንስ ውስጥ ያለው ወይም ደግሞ በማህፀን ውስጥ ያለው ልጅ ለአእምሮ እድገት ጥሩ ነው። ከፍተኛ የሆነ አስተዋጽኦ ነው የሚያደርገው። ስለዚህ ይህንን ሁላችንም ብንጠቀም እላለሁ። ከምግባችን ጋር ቀላቅለን ልክ አዝ ዋን ኦፍ ኒውትሪየንት ማለት እንዴት ነው አለ አይደለ? ከምትበሉት ነገር ጋር አብራችሁ አሁን ፍሩት የምትበሉ ከሆነ ወተት፣ እርጎ የምትጠቀሙ ከሆነ ከወተት ጋር ከእርጎ ጋር አርጋችሁ ከፍሩት ጋር አርጋችሁ መጠቀም ከምትበሉት ምግብ ጋር አብራችሁ ቀላቅላችሁ መጠቀም ትችላላችሁ። እኔ ግን አሁን ይሄ አዝ ኒውትሪሽን ብቻ ሳይሆን አዝ እንትንም የክብደት ለመቀነስ የማደርገውን ጉዞ ነው እየነገርኳችሁ ያለሁት። እንግዲህ እንጠብቃለን። እንግዲህ እስከሚደርስ እንግዲህ ልንጠጣ ስንገናኛለን። ይኸው እንግዲህ መጣ።
አሁን ምንድነው የምናደርገው? እኔ ግማሹን ነው የምጠቀመው ትልቅ ስለሆነ ይሄ በጣም ትልቅ ነው። ስለዚህ ግማሹን ነው የምጠቀመው። አንድ ማንኪያ ቺያ ሲድ የምትጠቀሙ ከሆነ አንድ ማንኪያ ማር ነው የምታረጉት። ለአንድ ማንኪያ ቺያ ሲድ እኔ አንድ ማንኪያ የኔ ብዙ ስለሆነ 2 ማንኪያ ነው የማረገው። ምክንያቱም 500 ሚሊ ይሆናል እንትኔ ውሃው እና 2 ማንኪያ ቺያ ሲድ የተጠቀምኩት። አያችሁ ቲክነሱ እንደምዝልግልግ ነገር ይላል። ከ15 ደቂቃ በላይ ማቆየት ትችላላችሁ እናንተ እንደፈለጋችሁ። እንዴት ነው ውፍር ብሎ ይሄ ሙልጭልጭ ማለት አለበት። እንደዛ ነው ተጠቃቀሙ። በባዶ ሆድ እንዴት አሪፍ እንደሆነ እና ለሌላ ለምሳሌ እንደዚህ እንዳልፋችሁ ለምግብ ምናምን ለምትጠቀሙ ሰዎች ከትንሽ ጀምሩ፣ ከ1 ማንኪያ ጀምራችሁ ግን እስከ 3 ማንኪያ በቀን በየቀኑ መጠቀም ይቻላል። ምንም ሳይድ ኢፌክት የለውም። በየቀኑ መጠቀም ያው ይጠቅመናል እንጂ አይጎዳንም። ይሄ ኦሜጋ 3 ደግሞ አለ አይደለ? ከላይ ዝም ብለን ከምንለቀለቅ ከውስጥ የገባ ነገር አሪፍ ነው። ኦሜጋ 3 ለቆዳ ራሱ በጣም አሪፍ ነው። እስቲ እንግዲህ ይሄንን በየቀኑ ስራ ግል እያደረጋችሁ ያላችሁ ሰዎች ክብደት ለመቀነስ የስኳር መጠን ስለሚቀንስ፣ አሁን ለምሳሌ እዚህ ሀገር ስትመረመሩ በቃ ቦርደር ላይ ናችሁ ምናምን ይሏችኋል። እናንተ አስባችሁት የማታውቁትን ነው እንትን ነው የሚሉት። በደንብ ነው የሚመረምሩት። እና እንደዛ ከሚሆን ይላሉ አመጋገባችሁ፣ ላይፍ ስታይላችሁን አስተካክሉ፣ ኤክሰርሳይዝ ስሩ፣ ነጭ ነገሮች አሁን ለምሳሌ ሩዝ፣ ዳቦ ነገሮች፣ ስኳር አትጠቀሙ ይላሉ። ከተጠቀማችሁ ብራውን ይላሉ። ብራውኑንም ራሱ ትንሽ ነው የሚሉት እዚህ ራሱ ባትጠቀሙ ነው የሚሻለው ይላሉ። እና እዚህ ሀገር ያለዛ ወዲያውኑ ነው መድኃኒት የሚጀምሩላችሁ። ምክንያቱም ታውቃላችሁ አይደለ? ስኳር በሽታና ደም ግፊት፣ የልብ ምናምን ያው ሰደድ ዲዝ ያመጣልና ስለዚህ ሳይለንት ኪለር ነው የሚባሉት። እንዲያው በአብዛኛው ሳናውቃቸው ድንገት ነው የሆነ ያበላሸናል ወይ በቃ የሆነ ነገር እና ከዛ በፊት እናስተካክል። በአመጋገባችን ራሳችንን ጤናችንን እናስተካክል፣ አቋማችንን እናስተካክል እላለሁኝ። እንግዲህ እስካሁን ከኔ ጋር ስለነበራችሁ በጣም አመሰግናለሁ። እስከዚህ ከቆያችሁ በጣም አመሰግናለሁ። ሰብስክራይብ አድርጉ፣ ላይክ፣ ሼር፣ ኮሜንት አድርጉ። የሚጨመር የሚቀንስ ካለ ለኔ ግባት ይሆነኛል። የእናንተ አስተያየት በጣም ያስፈልገኛል። በጣም ወዳችኋለሁ። በያላችሁበት እግዚአብሔር ሰላም ይብዛላችሁ። ቻው